በምንም መልኩ ከአርቲስቱ ጋር የሚገናኝ የወንጀል ምርመራ ስራ የለንም፣ አልሰራንም። እሱ ላይ የቀረበ ጥቆማም የለም። እሱ የኛ ተጠርጣሪ አይደለም። የፌዴራል ፖሊስ በሰጠው ልዩ ማብራሪያ ነው። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካን አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ ጀምሮ እሱና እሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ይገኛል። ምክትል ማናጀሩን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ታጥቀው በመኪና የመጡ አካላት ሲኤምሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎችን የሚያዘጋጅበት ቦታውን በምሽት በኃይል በመስበር መዝረፋቸው ተነግሯል። የጀርመን ድምፅ ሬዲዮም የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎችን መደብደባቸውና ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያለባቸው ፋይሎች እንዳሉ ማመላክቷል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በሱ ላይ ምንም አይነት ምርመራ እንዳልተደረገ እና የምርመራ ስራ እንዳልተሰራ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ተናግረዋል። ህዝቡም ይሄን ይወክልን ያሉት ምክትል ኮሚሽነሩ እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲል ገልጸዋል። እኛም እንደማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደማስያጃ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲል አስረድተዋል። ኮሚሽነር ሙሊሳ አቀለውም ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ፣ ያ ሌላ ሜዳ ነው። ስለዚህ ከሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲል አብራርተዋል። ህግ ጥሶ ከተገኘ እንደ ማንኛውም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ግን ከሱ ጋር የሚገናኝ ምንም አይነት የምርመራ ስራ እንዳልሰሩ አረጋግተዋል። ዋናውና ትልቁ ነገር ህዝቡን በደንብ ሊገነዘብ የሚገባው ዝም ብሎ ኩሽ ባለ ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያስር እንደዚህ አይነት ነገር ተቋሙ አልፎታል። ወንጀል ከሰራ ማንም ሰው ይጠየቃል። የመንግስት አካል አመራርም ቢሆን በህግ በማስረጃ ይጠየቃል። ወንጀል ያልሰራ ሰው ግን በፍጹም አይጠየቅም ሲሉ ተናግረዋል። ኮሚሽነር ሙሊሳ አብዲሳ ክልከላ ተደርጓል ሲባል የነበረው ውሸቶች ናቸው ያሉ ሲሆን ሁሉም መሰረተ ቢስ ነው። ይሄ ልጁን ተጠቅሞ ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ብለዋል። አርቲስቱ ሆኖ ሙዚቃ መስራት፣ የፈለገውን አመለካከት መያዝ ህገ መንግስታዊ መብት ነው። ከዚህ ውጭ ያለ ማስረጃ ሰው የማይያዝበትን ሂደት ፈጥረናል። ለዚህ ቴክኖሎጂ ተጠቅመን የትኛውም አይነት የምርመራ ስራዎችን እንሰራለን። የምንሰራዎችንም በግልጽ ለህዝብ እናሳውቃለን ብለዋል። ሰው ሊታወቅ ይችላል። ወንድምህ ሊታሰር ይችላል፣ አናቅም። ጓደኛህ ሊታሰር ይችላል፣ አናቅም። ግን ይሄ ሰው ከማን ጋር ይውላል፣ ማን ነው ብለን አናስርም። የምንሰራዎቻም ስራዎች ህጋዊ ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን። ይሄ የማስረጃ ጉዳይ ነው። ሂደታችንም ይኸው ነው። ከዚህ ውጭ ምንም ከአርቲስቱ ጋር የሚገናኝ ምርመራ አልሰራንም ሲሉ አስረድተዋል። ከቴዲ ጋር የተያዘው ጉዳይ ቀድሞ መጀመሩን ያነሱት አቶ ሙሊሳ መግለጫ ተከለከለ ተባለ። ምን ስለሆነ? ሚስቱ እኮ አለች፣ ሚዲያ አለው፣ እሱ መስጠት አይችልም? ቤቱ ሆኖ መስጠት አይችልም? በሞባይል ስልኩ መስጠት ይችላል? መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ኮሚሽነር ሙሊሳ አብዲሳ ህዝቡ የሚሰማውን ሁሉ ከማመን እንዲጠነቀቅ ጥሪ አቅርበዋል። የሰማነው ነገር የሚወራው ሁሉ እውነት አይደለም። ዛሬ ኤአይ አለ። ለምሳሌ የሙዚቃው መሳሪያ ተወሰደ ተብሎ የተሰራው ሙሉ በሙሉ ውሸት ነው። በሳይበር በሚዲያ የተወራው ሁሉ እውነት አይደለም። ህዝቡ ይሄን ማመዛዘን አለበት። የነበርቱካንን ኬዝ ታስታውሳላችሁ? አምና ምን እንደሆነ ህዝቡ ከተረጋጋ በኋላ
እውነታው ወጣ ሲሉ ተናግረዋል። ዛሬ ላይ ማንም ሰው ግለሰብ ሚዲያ በእጁ ነው። ይህንን መከልከል አይቻልም። መረጃ ተጠቃሚው ሕዝብ ግን በደንብ ቆሞ ማሰብ ያለበት የትኛው ነው የሚጠቅመው የሚለውን ነው። እየለየ ሊጠቀም ይገባል ብለዋል። አቅራቢ ሲሞ። ይህንን ዜና አጠናቅሮ ያቀረበላችሁ ሲሞ ነው። አዲስ አበባ ሚያዝያ 18 ቀን 2018 ዓ.ም